ሲፈጠር ድሮ ነበረ ዝንጀሮ ብለው ሲናገሩ ሰማዋቸው እንጂ አልሰማይም ጆሮ። ለምናቸው እንዴ ንገሪኝ እስቲ አንቺ እንዴት ነበር ያኔ ስትመለከቺ? እንዴት ነበር ሔዋን የአዳም ተፈጥሮ አጋር የሆንሽለት ነበረ ዝንጀሮ? የክሮማግነን ሰው ባለ ረጅም ጭራ ነበረ ይሉናል 4 እግር ያለው እጅጉን ጠንካራ። አዳም ስታዩ እንደነጣ ከእንቅልፉ ይጫማ ነበረ በ2 መዳፉ። በለመለመው መስክ በገነቱ ስፍራ ስትንሸራሸሩ ነበረ ወይ ጭራ? አይተሽዋል ሲሄድ እንዳጎነበሰ? የታለ ጎፈሩ ከወዴት ደረሰ? አዳም እንዴት ነበር ስትሰጪው ፍሬ? ሊወቅ ማንነቴን በይ ንገሪኝ ዛሬ ብዬ ብጠይቃት ለማወቅ ጓጉቼ የሉሲን ቅድመ አያት ሔዋንን አግኝቼ አሁን ብታረጅም ብትሆንም ጨርጫሳ እንዲህ ነበር ያለች ያኔዋን አስታውሳ። ከቶ አልታዘዝኩትም በለሷን በልቼ ያን ያስታውሳለሁ ያየሁትን አዳም ወዝ ያለው ሰው እንጂ እንስሳ አልነበረም። ዘንድሮም እናንተ በኃጢአት አልፋችሁ ይገርመኛል እኔ ሰው ነን ማለታችሁ። ሰውስ ድሮ ቀረ የሚኖር በጸጋ ዘንድሮ ነው እንጂ ሁሉ የተቀየረ በዝንጀሮ መንጋ። እኔን ያሳሳተ በባብ ተመስሎ እናንተን ቢያታልል ሳይንስ አለ ብሎ ነገሩት ቀድማችሁ ሰው ነበረ ድሮ አዳም ዘንድሮ ነው የሆነው ዝንጀሮ።